በታዋቂው ዩጎዝላቪያዊ ቀራጭ አንቶን አጉስቱን ቺች ተቀርጾ ላለፉት 71 ዓመታት በዚህ ስፍራ ላይ ቆሞ የምናየው ሐውልት የኪነ ቅርጽ ውበቱን እያደነቅን ለትውልድ የምናሻግረው ጥበብ ብቻ አይደለም። ይህ ከመጽሐፍ በላይ ታሪክን የሚተርክ፣ ከፊልም የበለጠ እውነትን የሚያወሳ፣ ከሙዚቃ በላይ አእምሮ ላይ ድምጾችን የሚቀርጽ፣ እንደ ዕድሜ ጠገብነቱ የመዘንጋት ባህሪ ያልታየበት፣ በጊዜ ብዛት ያልደበዘዘ፣ በዘመናት መሃል ያልተቀየረ፣ የዛሬ 89 ዓመት የተፈጸመውን እጅግ አስከፊ ግፍ ጮሆ የሚናገር የዘመን ምስክር ነው። ባጭሩ የካቲት 12 ቀን 1929 ዓ.ም የሆነው ሁሉ እዚህ ሐውልት ላይ ተቀርጾ ይገኛል። በ1888 የወቅቱን ስልጡን ጦርና የጦር መሳሪያ አሰልፎ ኢትዮጵያን በቅኝ ግዛት ሊያንበረክክ ድንበር አልፎ የመጣው የኢጣሊያ ጦር በኢትዮጵያውያን ጀግኖች የጀግንነት ገድል በዓለም ፊት አንገቱን ደፍቶና ተዋርዶ በሽንፈት ወደ መጣበት ቢመለስም ከ40 ዓመታት በኋላ ቂም ቋጥሮና የተለየ የጦርነት ዝግጅት አድርጎ ይመጣል የሚል ግምት በማንም ዘንድ እንዳልነበረ አንዳንድ የታሪክ ጸሐፊዎች ከትበውታል። በእርግጥ ዳግም ምጣቱ ቅኝ ለመግዛት ብቻ ሳይሆን በቀደሙት ላይ የደረሰውን ሽንፈት ለማካካስ መሆኑን ከሰማይ በሚያዘንበው የመርዝ ጋዝ፣ ካሰለፈው የእሳት ላንቃ፣ ከፈጸመው ጅምላ ግድያ መገመት አይከብድም። ኢትዮጵያውያን ግን ስለ ነጻነታቸው የሞት ጽዋ ሊጎነጩ የፈቀዱ የአድዋ ጀግኖች የአብራክ ክፋዮች ናቸውና የኢጣሊያ ጦር በሀገራችን በቆየባቸው 5 ዓመታት ቆይታውን የእሳት መቀመጫ አድርገው የገመተውን ተንፈራጦ የመግዛት ህልም ቅዠት አደረጉበት። አርበኞች ጤዛ ልሰው ድንጋይ ተንተርሰው በዱር በገደል ውለው እያደሩ በፍልሚያ መውጫ መግቢያ ሲያሳጡት የውስጥ አርበኞች ያደሩለት መስለው መረጃና እቅዱን እየበዘበዙ በሚስጥራዊ ተጋድሎ እርቃኑን ሲያስቀሩት ትቶት እንዳይሄድ ዳግም ውርደቱ ተቋቁሞት እንዳይቀጥል የኢትዮጵያን አንድነት ብርታቱ እየፈተኑት 5 ዓመታት ለእርሱ የችግር ለአርበኞቹ ደግሞ የአኩሪ የጸረ ቅኝ ግዛት ትግል ዘመን ሆኖ አለፈ። ያለፈው ግን ያ የመከራ ዘመን እንጂ የባዕዳኑ የግፍ ግፍ በዚህ በሰማዕታቱ ሐውልት ላይ ተቀርጾ ዘመናትን ተሻግሯል። ዛሬም የግፍ ጭፍጨፋውን ያወሳል። የካቲት 12 ቀን 1929 ዓ.ም የጣሊያን የመጨረሻውን ንጉስ የኡምቤርቶ ሁለተኛና የንግስት ማሪያ ሆሴ ልጅ ፕሪንስ ኦፍ ኔፕልስ የካቲት 5 ቀን 1929 ዓ.ም በኔፕልስ ጣሊያን መወለዱ ተሰማ። ልዑሉ በተወለደ በአንድ ሳምንቱ የካቲት 12 ቀን 1929 ዓ.ም መወለዱን ምክንያት በማድረግ በዋነኝነት ግን የኢትዮጵያ ሕዝብ ለኢጣሊያ ንጉስ ያለውን ታማኝነት በማሳየት ፕሮፓጋንዳ ለመስራት ግራዚያኒ በአዲስ አበባ ታላቅ በዓል እንዲደረግ አዘዘ። በዚህም በገነተ ልዑል ቤተ መንግስት በአሁኑ አዲስ አበባ ዩኒቨርሲቲ ማለት ነው በርካታ ኢትዮጵያውያን በጣሊያን ባለስልጣናት ጥሪና ትዕዛዝ እንዲሰበሰቡ ተደረገ። በኢጣሊያ አስተዳደር ስር ተቀጥረው ይሰሩ የነበሩት ሁለቱ ጓደኛሞች አብርሃም ደቦጭና ሞገስ አስገዶምም ከተሰብሳቢው ህዝብ መሃል ነበሩ። የልዑሉን መወለድ በማስመልከት ድሆችና አቅመ ደካሞች በተሰበሰቡበት ገንዘብና ልብስ እንደሚታደላቸው የጣሊያኑ እንደራሴ ሮዶልፎ ግራዚያኒ ቢያሳውቅም ይህ ግን ህዝቡ እንዲሰበሰብ ለማድረግ የተጠቀመበት ስልት ነበር። ይልቁንስ ሐሳቡ የከተማውን ነዋሪ፣ የሃይማኖት አባቶችን፣ መኳንንቱና ወይዛዝርቱን ሰብስቦ አዲሱን የፋሽስት ስርዓት እንዲቀበሉና ለኢጣሊያ ንጉስ ያላቸውን ታማኝነት እንዲያሳዩ ለማድረግ ያለመ ንግግር በማድረግ የጣሊያንን ቸርነት ማሳየት አልፎም የኢትዮጵያ ህዝብ አዲሱን አስተዳደር ደስ ብሎት እንደተቀበለ ዓለም ያምን ዘንድ ፎቶግራፍና ፊልም ቀርጸው ለመበተን ነበር እቅዳቸው። ይህ ግን ከምኞት የዘለለ አልሆነም። ግራዚያኒ የድምጽ ማጉያውን ጨብጦ የማባቢያ ቃላትን እያዘነበ ያዘጋጀው ካሜራ ምስል ቀርጾ ለዓለም ሳያዳረስ ከአብርሃም ደቦጭና ሞገስ አስገዶም እጅ ግራዚያኒ ቆሞ ወደሚነጋገርበት መድረክ የተወረወሩት የእጅ ቦምቦች የነገሩን አዝማሚያ ከመሰረቱ ቀየሩት። በቦምብ ጥቃቱ የኢጣሊያ እንደራሴ ሮዶልፎ ግራዚያኒ ከፍተኛ የአካል ጉዳትን በማስተናገዱ የኢጣሊያ ባለስልጣናት በፍጥነት የጅምላ ግድያ ትዕዛዝ አስተላለፉ። ለ3 ተከታታይ ቀናት የአዲስ አበባ ነዋሪዎች በጣሊያን ወታደሮች አሰቃቂ የበቀል ጭፍጨፋ ተካሄደባቸው። ጣሊያኖች አሃዙን አሳንሰው ቢያቀርቡትም የታሪክ ተመራማሪዎች ግን በ3ቱ ቀናት ጅምላ ግድያ ወደ 30,000 የሚጠጉ ነዋሪዎች መገደላቸውን ሰንደዋል።
ይህ የጅምላ ግድያ በአማርኛ ዊኪፒዲያ ውስጥ የካቲት 12 የግራዚያኒ እልቂት በሚል በስፋት ተመዝግቦ ይገኛል። የአሁኗ ክሮሺያ የቀድሞ ዩጎዝላቪያ ዜጋ የሆነው ኦጎስቲን ቺች በወቅቱ በዓለም ላይ ካሉ ምርጥ የቅርጽ ቀራጮች አንዱ ሲሆን በተለይም የሰዎችን ስሜትና የታሪክ ሁነቶችን በነሐስና በድንጋይ ላይ ሕያው አድርጎ የመቅረጽ ልዩ ችሎታ ነበረው። በአሜሪካ ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት ደጃፍ ላይ የሚገኘው የሰላም ሐውልት የተሰራው በእርሱ ነው። እንግዲህ ይህ በታዋቂው ዩጎዝላቪያዊ ቀራጭ በቀድሞ ገነተ ልዑል ቤተመንግስት በዛሬው አዲስ አበባ ዩኒቨርሲቲ ፊት ለፊት የቆመው ግዙፍ ሐውልት የግፏኑን ምስል በአግባቡ ቀርጾ ሰቆቃና መከራቸውን አበሳንግልታቸውን ለትውልድ እየነገረ ላለፉት 71 ዓመታት ሐቅን እንደያዘ ጸንቶ ይታያል። በሐውልቱ ላይ የሚታዩት የጭፍጨፋ ምስሎች በጣም ተጨባጭ ወይም ሪያሊስቲክ ከመሆናቸው የተነሳ የሰዎቹን ስቃይና ፍርሃት በግልጽ ያሳያሉ። ሐውልቱ በውስጡ የያዛቸው ምስሎችና ቅርጾች እያንዳንዳቸው የራሳቸው ጥልቅ የታሪክ ትርጉም ያላቸው ሲሆን ሐውልቱ በታችኛው ሰፊ መሰረትና በላይኛው ረዥም ምሰሶ የተከፈለ ነው። በታችኛው ክፍል የጭፍጨፋው መታሰቢያ ዙሪያውን በነሐስ የተሰሩት ምስሎች የካቲት 12 ቀንና ከዚያ በኋላ ባሉት 3 ቀናት በአዲስ አበባ የተፈጸመውን ግፍ የሚያመለክቱ ሲሆን የግርግር ምስሎቹ ደግሞ በግራዚያኒ ላይ ቦምብ ሲወረወርና የጣሊያን ወታደሮች በድንገት ህዝቡን መጨፍጨፍ ሲጀምሩ ያሳያል። ወንዶች፣ ሴቶችና ህፃናት ሲረሸኑ፣ ሲታረዱና በዱላ ሲደበደቡ የሚያሳዩ ልብ የሚነኩ ምስሎችም አሉት። የጣሊያን ፋሽስቶች የኢትዮጵያውያንን ቤቶች ሲያቃጥሉና ንብረት ሲዘርፉ የሚያሳዩ ትዕይንቶች፣ ካህናትና የሃይማኖት አባቶች መስቀላቸውን እንደጨበጡ ሲገደሉ የሚያሳዩ ምስሎች በሐውልቱ የታችኛው ክፍል ላይ ተቀርጸዋል። ወደ ላይ የሚረዝመው ምሰሶ ደግሞ ከጭፍጨፋው በኋላ ያለውን የኢትዮጵያ ተጋድሎና ድል ይተርካል። በዚህ በሰማዕታት ሐውልቱ የላይኛው ክፍል አርበኞች በጫካ ሆነው የጠላትን ጦር ሲወጉና የነጻነት ተጋድሎ ሲያደርጉ የሚያሳዩ ምስሎችን ከንጉሠ ነገሥቱ ከስደት መመለስ በኋላ በቀዳማዊ ኃይለ ሥላሴ መሪነት የኢትዮጵያ ሰንደቅ ዓላማ በድጋሚ ሲሰቀልና ድል ሲበሰር መመልከት ይቻላል። በሐውልቱ ራስ ላይ የኢትዮጵያ ምልክት የነበረው የአንበሳ ምስል አለ። ይህም የሀገሪቱን ሉዓላዊነትና የማይበገር ማንነት ያመለክታል። ሐውልቱ ለሀገር ነጻነት ሲባል የፈሰሰውን ደምና የተከፈለውን ሕይወት ለትውልድ ማስተላለፍ ከጭፍጨፋውና ከሞት በኋላ ትንሣኤና ድል መኖሩን ማሳየትና የቀደመ ታሪክን አለመርሳት የሚል የጸና መልእክትን ለዓለም ያስተላልፋል። የሰማዕታቱ መታሰቢያ ሐውልት 28 ሜትር ርዝመት ሲኖረው የቆመበት ቦታ 6 ኪሎ የጥቃቱ መነሻ የነበረው የገነተ ልዑል ቤተመንግስት ደጃፍ መሆኑ ደግሞ ለታሪኩ የበለጠ ቅርበት ይሰጠዋል። የካቲት 12 ሰማዕታት መታሰቢያ ሐውልት የወቅቱ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ 25ኛ ዓመት የንግስና የብር ኢዮቤልዩ በዓላቸውን ሲያከብሩ ታኅሳስ 20 ቀን 1947 ዓ.ም መመረቁንና በዕለቱ ንጉሠ ነገሥቱ ባደረጉት ንግግር ይህ ሐውልት ለወደፊቱ ትውልድ ነጻነት በነጻ እንደማይገኝና ከፍተኛ መስዋዕትነት እንደሚጠይቅ ማስታወሻ ይሆን ዘንድ መቀረጹን መግለጻቸውን መዛግብት ያስረዳሉ። የካቲት 12 ሰማዕታት መታሰቢያ ሐውልት ለታሪክ ከቆመ 71 ዓመታት ይቆጠሩ እንጂ የሰማዕታቱ ጅምላ ግድያ ግን 89 ዓመታትን አስቆጥሯል።